ልደታ ማርያም ነበር ለፍልሰታ የሰራሁት ይሄ ቪዲዮ እና ህብስትም የሰራው ምሳም እየሰራው ነው። እንትና ውል እንዳሳያችሁ ነው ቀንጨብዬ ብዬ ነው። እና እዚህ ሽንኩርትና ቲማቲም እያቁላለሁ ነው። ኑሮ እንዴት ነው እናንተ ጋር ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን ባሚያና ነጭ ሩዝ ልሰራ ነው ዛሬ ካለ ምንም ማጅ ምናምን ማለት ነው። የጾም ስለሆነ የፍልሰታ ስለገባ ማለት ነው። እና ባሚያዬን አስተካክዬ ቆሻሻ ያለውን አስወጥቼ አሁን እያጠብኩት ነው። ሞልጭ አድርጌ እያጠብኩት ነው። ሀዛ አንዳንድ እንትን ትል ነገሮች ይኖራሉና ኸለ እንደዚህ ባቸቶ አድርጌ ትንሽ ያጠብኩኝ ትሎች ይኖሩታልና በጣም እንትን ጽድት እንዲል ብዬ ነው። እና አሁን እየሰራሁ ነው። አጣጥቤ በኋላ ሳስገባ አሳያችኋለሁ። አሁን ያስገባሁት ነው። እስከ አብረን አንዳንድ ነገር እስክንማማር እስከ አሳድጉኝ ሰብስክራይብ አድርጉኝ። ያው ብዙ አመት ሚዲያ ተከታትለናል፣ ግን ያው ስንት ጊዜ እንከታተል እስኪ የራሳችንን ስራችን ውላችን አንዳንዴ ተጠቅም ብሎ ብንስራ ብዬ ነው። ብዙ ቪዲዮዎች ስላሉኝ የሚያስተምሩ የስደት የሙያ ብዙም አሉና ያው ሳብስክራይብ እና እንትን ላይ ከተደረገልኝ ያው መጣለው ኤዲት እያደረኩኝ ፖስታቸዋለሁ ብዬ አስባለሁ ከእግዚአብሔር ጋር ማለት ነው። እና እዚህ ባሚያው እያቁላላሁት ነው። ባሚያው በደንብ ከተቁላላልኝ በኋላ ማለት ነው እዛ በኋራት አስገብቻለሁ ኦሬዲ። አዎ አሁን ነው እንጂ አሁን በኋራት አስገብቻለሁ። ብዛር የጻቅላ ምንድነው የሚባለው በአማርኛ? ይሄ ድንብላል ሩዙም እዚህ ደግሞ የሩዞቹ ማስገብቻለሁ። ሩዝ መጀመሪያ እንትን አደረኩበት ዘይት፣ ከዛ የባህር ዛፍ ቅጠል፣ ቅርንፉድ አስገባሁበት። አንዳንድ ነገር ጥቁር በርበሬ ማስገባሁበት ያልተፈጨ ማለት ነው። ከዛ አመሳመስ እያደረኩ ነው አንድ ላይ። እና ህይወት እንዴት ነው? በፕሮግራማችሁ እየሄደ ነው ወይስ ያው በእርግጥ እግዚአብሔር ያለው ነው የሚሆነው፣ እኛ ያሰብነው ሳይሆን ያው ሩዜን ተቆላልታለች። ይቅርታ ውሃ እያስገባው ነው፣ ጨውና ውሃ ማለት ነው አድርጌ ማሰል አድርጌ ከድነዋለሁ። ከዛ እየበሰለች ነው። እዚህ አሁን ሩዜንም ባሚያዬንም እየበሳሰሉ ነው። ትንሽ ነው የሚቀራቸው ውሃውን መጠጥ አድርጎ እስከሚያልቅ። እቺ ባሚያዋ እየደረሰች ነው። ደረስኩኝ እያለች ነው። ያስታውቃል እንደደረሰ ራሱ ምልክት ይሰጣል። በሽታው ራሱ ያስታውቃል። እስኪ ያው ሁሉ ባለሙያ ነው፣ የማይችል የለም ብዬ ነው የማስበው። በእርግጥ ያው አንዳንድ ነገር ሚዲያውም ሁሉም ነገር ክፍት ስለሆነ የማያውቅ ነገር የለም ብዬ ነው የማስበው። ሩዝ በስላለች እግዚአብሔር ይመስገን። ባሚያዬ በስላለች። አሁን ምን ሄደው ወደ ህብስቴን ስራ ነው የምንሄደው። እሺ ህብስት የባተ ማርያም ሰራለሁ ማለት ነው። የነሐሴ ፍልሰታ አንድ ፍልሰታ አሁን እዚህ እርሾ አድርጌያለሁ፣ ጨው አድርጌያለሁ፣ ጥቁር አዝሙድ አድርጌያለሁ፣ ስኳር ትንሽ አድርጌያለሁ። ከዛ የውሃዬን አድርጋለሁ።
ውሃና አድርጌ መሰል አድርጌ ትንሽ አስቆየዋለሁ። ያው ሳልቆረጥኩት ከዛ አው ደግሞ ቪዲዮ እንትን ይላል ይዘነጋል ነው። ማሰል አደርገዋለሁ። አሁን በፓርኬታ ማሰል ከተደረገ በኋላ እና አሁን አንድ ነገር ልጠይቃችሁ እስኪ በስደት እናንተ ምን ተምራችኋል? እስኪ እኔ በስደት የተማርኩት ትዕግስት ተማርኩኝ። ከሁሉም ሰው ተመሳሳይ ትዕግስት አድርጌ እንዲሄድ አስተምሮኛል ስደት። እናንተ ከስደት ምን ተማራችሁ? እስኪ ኮሜንት ጻፉልኝ። እስከዚህ ሀሳባችንን እንወያይ፣ አንዳንድ ነገር እንነጋገርና በኮሜንት ጻፉልኝ። አሁን መሰል አድርጌ ዱቄትን ኩዌት ዱቄት የሚለውን ነው ቆንጆ ይለያያል። ዱቄቶቹ በጣም ይለያያሉ። እንደዚህ አይነት የሚሰሩት 4-5 አይነቶች ነው ያሉት እና ይሄ ኩዌት የሚለው ነጩን ቆንጆ ነው ሲሰራ ራሱ ደስ ነው የሚለው በደንብ ማያያዘው እና አደረኩት። ዘገየሳ ከዛ በስማም ብዬ ላቦካ ነው አሁን። ይቅርታ እንትኑ ስለረዘመሽ እያሳለፋችሁም ቢሆን እዩት። በእርግጥ ተስፋ አደርጋለሁ በደንብ ይሰማል ብዬ ድምጼ። ያው በደንብ ስራ እየሰራው ስለሆነ ቮይስ ማደርገው የምቀርጸው በደንብ ላይሰማ ይችላል። ይቅርታ ብዙም ነገር የሚቀራለ። አሁን አብክቸው ያሁን ለአንድ ሰዓት እንኳን አይጨርስም። ከድኜ በፌስታል በተቅሊፍ ማለት ነው፣ በአረብ ተቅሊፍ ነው የሚባለው። እሱን ከኛ አስቆየዋለሁ። በኋላ ከቦካ በኋላ እንገናኛለን። አው ግን ያበካሁት ከሩዝና ባሚያው ከምግቡ በላይ ቀድሜ ነው ያበካሁትና ልክ ምግብ እስከምሰራ ድረስ ቦካለኝ። እሺ ኤዲት ያደረኩት ከኋላ ምግብ ስለሆነ ነው እንጂ ምግብ እየሰራው እሱ ተነሳ ማለት ነው። ቦካ ነው። ልክ እንደተነሳ ምግቤን ጨርሼ ወደሱ ነው ሄድኩትና እሱን ጋግሬ በውሃ ነው ያጋገርኩት። ህብስት ነውና ይቅርታ በጣም ቆየ እንትኑ ማለት ነው፣ ረዘም ያለው ቪዲዮ። እያሳለፋችሁም ቢሆን እዩት እሺ ውዶቼ። ያው እየሰራችሁም ከሆነ ያው
እግዚአብሔርን አመስግኑ ስራውን ድንቅ ነው በሉት። እግዚአብሔርን አመስግኑት ሰማይና ምድር የፈጠረ ዳርቻውን እግዚአብሔርን አመስግኑት ስራውን ድንቅ ነው በሉት። ወፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ ይናፍቀኛል ሌሊት የሰማዩ እልፍኝ መብራት ወፌ የኔ እመቤት ወፌ የኔ እመቤት በክንፍሽ ጥላ ጋርደሽ በክንፍሽ ጥላ ጋርደሽ ከልጅሽ ስፍራ ወስደሽ ከልጅሽ ስፍራ ወስደሽ በስመ አብ በጌታ ስም